ሰላም ሰላም እንዴናችሁ ዛሬ ተመልሰናል በሌላ ቪዲዮ የዛሬው ደግሞ ለየት ያለ ነው የሚሆነው ማለት ነው ትንሽ ምንም ግር የሚል ነገር የለውም ስለዚህ ዛሬ ቀለል ያለች ነገር ነው የምንሰራው በቀላሉ እነዚህን ብስኩቶች በመጠቀም ብቻ አሪፍ ነገር እንሰራለን አሪፍ ኬክ እንሰራለን ተከታተሉ እንዴት እንደምንሰራው መጀመሪያ ሁለት ይሄኛው እንደምታዩት ፊንገር ብስኩት ነው ሁለቱን መጠቀም ትችላላችሁ አንክፈትና ብሌንደራችንን እዚህ ውስጥ እንከታለን ያለንን ነገር ወደዚህ እናስገባባለን ማለት ነው ከዛ ደግሞ ወተታችንን እንጨምራለን እንደምታዩት ይሄኛውን ሙሉ እንጨምራለን በመቀጠል እንቁላል አንድ 3-4 ፍሬ እንጨምራለን ማለት ነው ቴክኒክ ቢትራሽ ይሆናል ከዛ አሁን ምን እናደርጋለን ይፈጫል ናቀርበው ይስጥ በቃ ከዛ ይሄንን እንዲያዘጋጅተናል በቃ ይበቃናል ከዛ ምን እናደርጋለን ይሄን ወደ ጎን እናደርግና ደግሞ ስቶፋችንን እናመጣለን ስቶፋችንን እናመጣና ከዛ ጎድጓዳ ሳህንና ድስት አምጥተናል ከዛ በፊት ግን ውሃ ማፍላት አለብን አሁን ደግሞ የውሃችን እስኪፈላ ድረስ ለዚህኛው ለኬኩ መስሪያ የሚሆን ስኳር እዚህ ጋር እናደርግና ትንሽ እየቀለጥ እናደርገውና እንሰራለን ማለት ነው ዝም ብለን ቀለጥ ያው እቺ ምጣድ ስኳር አድርገናል እዚህ ላይ እንዳለ መሰል እያደረግን ቀለጥ እንዲል እናደርገዋለን ማለት ነው እስከዛው ድረስ አብራችሁኝ ሁኑ ኤርሚነኝ ሆም ብሎግ ሰብስክራይብ እያደረጋችሁሽ እንዳይዝብን ነው አንድ ላይ መሰል ከዛውን እናማስለዋለን ትንሽ አድርገንበት ከዛ እስኪ ቀልጥ ነው ስኳሩ ከዛ በኋላ ባሪፉ ታዩታላችሁ ማለት ነው ያው አሁን ስኳራችን ቀልጣለች ስለዚህ ከለሩ እንዳይቀይርብን በደንብ እጃችንን ሳናቆም መታ እናረጋታለን ከዛ በኋላ ሁለተኛው ስራችን የሚሆነው እዛ ጋር የጣርነው ውሃ ፈልቶልናል እዚህ ጋር ያለውን ሱፍ እንለኩሰውና ውሃችንን እንጣ ከዛ ውሃችንን እናረጋለን በቃ ከዛ ይሄን አድርገናል ስኳራችን እንትን እንዳይለብን እናማስላለን ያው አሁን ስኳራችን እንደምታዩት ቀልጣለች አሁን ምን እናረጋለን ዳርዳሩን እንዲያረጋን እናዳርስና እናቀዘቅዛለን ማለት ነው 1 hour later ይሄውና እንደምታዩት አሁን ደግሞ በስኳሩን በረዶ ቤት አቆይተነዋል ስለዚህ አሁን ምን እናረጋለን እንጨምርበትና እንዳይቀላቀል ነው አሁን ይሄኛውን በመገለበጥበት ጊዜ አይቀላቀልም ትንሽ ደረቅ ካለላችሁ አሁን ይሄው እንጨምረዋለን ምንም አይቀላቀልም በደንብ ተመቷል ስኳር ደግሞ አላሳያችሁም እንጂ መጨረሻ ላይ አርጊበታለሁ በቃ ስለዚህ አሁን እንጠብቃለን እንደዚህ እናረጋዋለን ከዛ ምን እናረጋዋለን እዚህ ውስጥ ይሄ በእንፋሎት ነው መብሰል ያለበት በእንፋሎት ይበስላል አሁን ደግሞ እንክደነውና ድስት ውስጥ በእንፋሎት ነው የምናበስለው ስለዚህ ይሄንን ከደን እናረጋዋለን እዚህ ጋር እሺ ጫን የሚል ነገር ያስፈልጋል በቃ ይሄው እንደዚህ አድርገን ከርነናታል አታግላን በቃ ለአንድ 40 ደቂቃ ዝም ብለን እንጠብቀው 1 eternity later አሁን ደግሞ ያው ደርሷል እንግዲህ ከብዙ ደቂቆች በኋላ ደርሶልናል አሁን ይሄንን እናጥፈውና ወደ እቃችን ላይ እንገልብጠው ሳህን እናውጣ ቺማን ለቀቅ አድርገን እንክፈተው ማለት ነው ስማ ቢንድም ያቃጥል እስቲ
እስቲ እንግዲህ አሪፍ ወጥቶልናል ብለን ተስፋ እናደርጋለን። አሁን ለቅለቅ እናደርጋትና ማንኪያ እናውጣ። እሺ አሁን ምን እናደርጋለን? ከደን እናደርገውና ፍሊፕ እናደርጋለን ማለት ነው። አንድ በኋላ እንደደባ አንድ አንበሳ ይሄንዬ አንበሳ አም ሬዲ ስማ ይለያል ነው የምላችሁ። ያው እንግዲህ ፍሪጃችን አውጥተናታል። ስለዚህ በሚገባ ቆይታናለች። ይህን ይመስላል እንግዲህ እንደምታዩት። ያው ለመስራት ያሰብነውም አለ እንደዚህ ነበረ፣ ግን ያው የመጣው ደግሞ ይሄን ይመስላል። ብታዩት ክሬሚ ነው፣ በጣም ያበረ ነው። ያው እንደምታዩት ነው፣ ክሬሚ ነች። ስለዚህ አሁን ደግሞ ሌትስ ሜክ ቴስት እናርግና ደግሞ እስቲ ስማ እንግዲህ ዛሬ እንደዚህ ነው ትላለህ። ያዝበል የልደ ኬክ አስመስለናታል። በስማ ሲያምር እዛ እንደዚህ እናደርጋታለን። አሁን ሹካችን እናመጣና ደግሞ ያው እንግዲህ እንደምታዩት ነች። መሀሏን ያው ይገባል። አንተ እያስገባልኝ እሺ እንዳረሰኝ ቢል ከዛ የመጀመሪያ ጉርሻችንን እንውሰድ። ስማምቡል ማርያም ጽድት ያለች ለቶርታ ኬክ 1000 2000 በኪሎ ከምትከፍሉ ይኸው በቀላሉ በ300 ብር ያበል እንዴት ደስ እንደሚል እኔ እኮ በቃ ተስሜ የተወለድኩት እውነት አለ ስራ ስማ ጁሲነቱ እንዴት ደስ እንደሚል። እዚህ ጋር ክሬም ነካ ነካ ታደርጉበታላችሁ ከስር አለ። ይኸው ይሄን ይመስላል እንደምታዩት ነው ይሄ። ስለዚህ እናንተም ሰርታችሁ ቀመሱት። እኔ እስከዛ ድረስ እየበላሁ ፍታታለሁ። ይመቻችሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። የኔ ነኝ ሆን ብሎግ